ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ በዛሬው ፕሮግራማችን ላይ የምንወያየው ስለ ፍትሐ ብሔር ስነ ስርዓት ሕግ ቁጥር 358 ነው። በ358 መሰረት መግባት ወይም መቃወም የሚችለው ማን ነው? መቼ ነው የሚያቀርበው? ከቀረበስ በኋላ ሊፈጸም የሚገባው ስነ ስርዓት ወይም ውጤቱ ምንድነው የሚሉትን ጉዳዮች ይሄንን በማንሳት የምንወያይ ይሆናል በቀጣይ ፕሮግራማችን። ይህ ፕሮግራም በአንድ ክፍል የሚያልቅ አይመስለኝም። ቀጣይ ፕሮግራሞች ሊኖሩን ይችላሉ። በቀጣይ ፕሮግራማችን የመጀመሪያ ክፍላችን አሁን በተቀሉ ስለ ፍትሐ ብሔር ስነ ስርዓት ሕግ ቁጥር 358 የምንወያይ ይሆናል። በቀጣይ ደግሞ የሰበር ውሳኔዎችን እያነሳን እንወያያለን። 358 ደግሞ ሲቀርብ በተግባር ምን እንደሚመስል በተግባር አቀራርቡ እንመለከታለን ማለት ነው። ስለሆነ ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ይመራችኋለሁ። በዛ ላይ ደግሞ ፕሮግራማችንን ላይክ አድርጉት። ላይክ ባደረጋችሁ ቁጥር ዩቲዩብ አልጎሪዝሙ ለብዙ ሰው ያደርሰዋልና ላይክ በማድረግ ጀምሩ። ቀጥታ ወደ ዛሬው ፕሮግራማችን ስንሄድ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 358 መሰረት አንድ ፍርድ ቤት ውሳኔ ወይም ፍርድ ከሰጠ በኋላ ስለሚቃወም ግለሰብ ነው የምናወራው። ይህ ግለሰብ ማን ነው የሚለውን ነገር ስናነሳ አንደኛ በክርክር ውስጥ ተካፋይ መሆን የሚገባው ሰው ነው። በክርክር ውስጥ ተካፋይ መሆን የሚገባው ሰው ነው ወይም በክርክር ውስጥ ለመግባት የሚችል ሰው ነው። ምናል በክርክር ውስጥ ተካፋይ መሆን የሚገባው ሰው ወይም በክርክሩ ለመካፈል የሚችል ሰው መሆን አለበት። ሁለተኛው ደግሞ ተካፋይ ባልሆነበት ክርክር የተሰጠው ፍርድ መብቱን የሚነካበት ምናል በመጀመሪያ በክርክር ውስጥ ተካፋይ መሆን የሚገባው ሰው መሆን አለበት። ሁለተኛ ደግሞ በክርክር ውስጥ ለመግባት የሚችል ሰው መሆን አለበት። ይህንን ያሟላው ሰው ነገር ግን ተካፋይ ባልሆነበት ክርክር የተሰጠው ፍርድ መብቱን የሚነካው ሰው መሆን አለበት። ሁለቱ ነገሮች መሟላት አለባቸው። ሶስተኛው ደግሞ በማን በኩል ያቀርብ የሚለው ነው የምንመለከተው። በራሱ በኩል ሊያቀርብ ይችላል፣ በነገረ ፈጁ በኩል ሊያቀርብ ይችላል፣ በጠበቃ በኩል ሊያቀርብ ይችላል። የመንግስት ጉዳይ ከሆነ ደግሞ በአቃቢ ሕግ በኩል ሊቀርብ ይችላል ማለት ነው። አራተኛ ደግሞ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 358 መሰረት የሚቀርብ መቃወሚያ መቼ ይቅረብ የሚለው ነው የምንመለከተው። መቼ ይቅረብ የሚለው ምላሽ ስንሰጥ ውሳኔ ከተሰጠ ወይም ፍርድ ከተሰጠ በኋላ እና ፍርዱ እንደ ውሳኔው ወይም እንደ ፍርዱ መሰረት ከመፈጸሙ በፊት ማለት ነው። ስለሆነ መቼ ይቅረብ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 358 መሰረት የሚቀርብ መቃወሚያ መቅረብ የሚችለው ፍርዱ ከተሰጠበት በኋላና ፍርዱ ከመፈጸሙ በፊት ነው ማለት ነው። አምስተኛው የምናነሳው ፖይንት እንዴት ይቅረብ የሚለው ነው። እንዴት ይቅረብ የሚለውን ስናነሳ አያይዘን ወደ 3 ነጥቦችን አብረን ማንሳት እንችላለን። አንደኛው ምንድነው? አቀራረቡ በመደበኛው አቤቱታ አቀራረብ ፎርም መሰረት ነው። ከዚህ በፊት መደበኛ ክስ እንዴት እንደሚቀርብ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 222 መሰረት ከዚህ በፊት የሰራውላችሁ ፕሮግራም አለ። እሱን መመልከት ትችላላችሁ። አስፈላጊ ከሆነ ኮሜንት ላይ ያሳውቁኝ፣ አሁንም ልሰራላችሁ ይችላልኝ። ስለሆነ በመደበኛው የክስ አቀራረብ ፎርም መሰረት ይቀርባል ማለት ነው። ሁለተኛው ደግሞ ሲቀርብ የዳኝነት ይከፈልበታል ማለት ነው። እንደምታውቁት መደበኛ ክስ ሲቀርብ የዳኝነት ይከፈልበታል። የተከሳሽ ከሳሽነትም ሲቀርብ የዳኝነት ይከፈልበታል። በዚህ በምንወያይበት ጉዳይ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 358 መሰረትም መቃወሚያ በሚቀርብበት ጊዜ የዳኝነት ይከፈላል ማለት ነው። ሶስተኛው ደግሞ ለማን ይቅረብ፣ ለየትኛው ፍርድ ቤት ይቅረብ የሚለውን ነገር ነው የምንወያየው። እዚህ ምላሽ ሲሰጥ መቃወሚያ የቀረበበት ነገር ለፈረደው ፍርድ ቤት ነው የሚቀርበው። መቃወሚያ የቀረበበት ጉዳይ አለ። የዛን ጉዳይ ለፈረደው ፍርድ ቤት ነው የሚቀርበው። ለምሳሌ ከሳሽና ተከሳሽ የተካሰሱበት ፍርድ ቤት አለ። ያ ፍርድ ቤት ደግሞ የወሰነው ውሳኔ አለ። ለማን ነው የሚቀርበው? ለዚህ ውሳኔ ለሰጠው ለዚህ ፍርድ ለሰጠው ፍርድ ቤት ነው የሚቀርበው ማለት ነው። ለምሳሌ ጉዳዩን የያዘውና ፍርድ የሰጠው የኮምቦልቻ ፍርድ ቤት ከሆነ አሁንም መቃወሚያ የሚቀርብለት ለዚሁ ለኮምቦልቻ ፍርድ ቤት ነው ማለት ነው። ስድስተኛ በ358 መሰረት መቃወሚያ ወይም ማመልከቻ ሲቀርብ ሊይዛቸው የሚገቡትን ጉዳዮች ነው የምንመለከተው። እነዚህ ጉዳዮች ምንድናቸው? አንደኛው በፍትሐ ብሔር ስነ ስርዓት ሕግ ቁጥር 359 ንዑስ አንቀጽ 2 ከሀሌታ ውሃ እስከ ሰ ያሉትን ጉዳዮች መያዝ አለበት። እነዚህ ጉዳዮች ምንድናቸው? ሀሌታ ውሃ ላይ ያለው ምንድነው? ማመልከቻው የሚቀርብበት ፍርድ ቤት ስምና አድራሻ ይያዛል። ሁለተኛ የቤት ባዩ ስምና አድራሻ፣ ሐመሯ መቃወሚያ በቀረበበት ፍርድ ላይ ተከራካሪ የሆኑ ሰዎች ስምና አድራሻ፣ የቀድሞዎቹ ከሳሽና ተከሳሾች ማለት ነው የነሱ ስማቸውና አድራሻቸው ይቀመጣል። ለመቃወም መሰረት የሆኑ ዝርዝር ምክንያቶች ይጠቀሳሉ። አቤት ባዩ የሚጠይቀው ዳኝነት አይነት ይጠቀሳል ማለት ነው። እነዚህ ከሀሌታ ውሃ እስከ ሰ የተዘረዘሩትን ጉዳዮች ማመልከቻው አካቶ ሊይዝ ይገባዋል ማለት ነው። ሁለተኛው ደግሞ ማመልከቻው እውነት ለመሆኑ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 92 መሰረት ተረጋግጦ ሊቀርብ ይገባዋል
ይችላል ማለት ነው። ይሄን በተግባር ስንመለከት እናዋለን። ሶስተኛ አስፈላጊ ሲሆን መቃወሚያ የቀረበበት ፍርድ እንዳይፈጸም እግድ ይቀርባል ማለት ነው። እነዚህ ሶስት ነገሮችን አካቶ ይዛል ማለት ነው። በፍትሐ ብሔር ስነ ስርዓት ቁጥር 358 መሰረት የመቃወሚያ ማመልከቻ በሚቀርብበት ጊዜ ማለት ነው የመቃወሚያ ማመልከቻ ይዟቸው የሚቀርባቸው እነዚህን ሶስት ነገሮች ነው። አንደኛ በፍትሐ ብሔር ስነ ስርዓት ቁጥር ቀደም ብለን እንደተነጋገርነው 359 ንዑስ አንቀጽ 2 ከሀ እስከ ሰ የተዘረዘሩትን ቀደም ብዬ የተነገርኳችሁን ጉዳዮች መያዝ አለበት። ሁለተኛው ደግሞ እውነትነቱን በፍትሐ ብሔር ስነ ስርዓት ቁጥር 92 መሰረት ተረጋግጦ መቅረብ አለበት። ሶስተኛ ደግሞ እግድ አስፈላጊ ከሆነ እግድ ሊቀርብ ይገባል ማለት ነው። ሰባተኛውና የመጨረሻው ፖይንት ምንድነው? በፍትሐ ብሔር ስነ ስርዓት ቁጥር 358 መሰረት መቃወሚያ የደረሰው ፍርድ ቤት የሚፈጽማቸውን ስነ ስርዓቶችና ውጤቶችን ነው የምንመለከተው። በጥቅሉ ወደ 3 ውጤቶችን መመልከት እንችላለን። አንደኛ ጉዳዩ የሚሰማበትን ቀነ ቀጠሮ ይወስናል። ሁለተኛ ደግሞ ለቀድሞዎቹ ከሳሽና ተከሳሾች የማመልከቻውን ግልባጭና መጥሪያ ይደርሳቸዋል ማለት ነው። ሶስተኛውና የመጨረሻው ፍርድ ቤቱ ጉዳዩን ከሰማ በኋላ መቃወሚያ የቀረበበትን ፍርድ ላይ 3 ውሳኔዎችን ሊያሳርፍ ይችላል። አንደኛ ምንድነው? ሊያጸድቀው ይችላል። ሁለተኛ ሊያሻሽለው ይችላል። ሶስተኛ ደግሞ ሊለውጠው ወይም ሊሰርዘው ይችላል ማለት ነው። በጥቅሉ በዛሬው ፕሮግራማችን ላይ የፍትሐ ብሔር ስነ ስርዓት ቁጥርን 358ን በማንሳት የተወያየንበትን ፕሮግራማችንን በዙ ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨምር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው